ከአዲስ አበባ በቅርብ ርቀት ከባድ የሆነ ውጊያ መቀስቀሱ ተሰምቷል። በውጊያው ከ100 በላይ የኦሮሚያ ክልል ሚሊሻ አባላት መገደላቸው የተነገረ ሲሆን ቡራዩ ከተማ የተኩስ ልውውጥ ከተካሄደባቸው ከተሞች አንዷ ናት ተብሏል። የደህንነት መስሪያ ቤቱ መረጃ ደርሶኛል በሚል በአዲስ አበባም ከወትሮ በተለየ የፍተሻና የአፈና ዘመቻ ጀምረዋል። ፍተሻና አፈናው በተለይ በአማራ ተወላጆችና በትግራይ ተወላጆች ላይ ያነጣጠረ ነው ተብሏል። እስካሁን ባለው በርካታ የአማራ ተወላጆች ታፍነው መወሰዳቸው ነው የተነገረው። መረጃውን በዝርዝር አጠናቅረን ይዘነዋል። የብልጽግና መከላከያ ሰራዊት ወደ ትግራይ ክልል ገብቶ የቀድሞው ሰሜን እዝ ሰፍሮባቸው የነበሩ ወታደራዊ ካምፖችን ይቆጣጠራል መባሉ ሐሰት ነው ሲል የትግራይ ክልል ጊዜያዊ አስተዳደር አስታወቀ። የብልጽግና የሚዲያ ሰራዊት ሰሞኑን መከላከያ ሰራዊቱ ወደ ትግራይ ክልል ገብቶ የሰሜን እዝ ሰራዊት ከዚህ ቀደም ካምፕ አድርጓቸው የነበሩ ቦታዎችን ዳግም ይሰፍርባቸዋል በሚል ሐሰተኛ መረጃ ሲያሰራጩ መሰንበታቸውን ነው የክልሉ ጊዜያዊ አስተዳደር ያስታወቀው። የብልጽግና ሰራዊት ጀነራል አበባው ታደሰ ተናግሯል በሚል ሲያሰራጩት የነበረው ራሳቸውን በራሳቸው እያረኩበት ነው በሚል አንዳንዶች ሲተርቧቸውም ታይተዋል። አበባው ታደሰ መከላከያ ሰራዊቱን ይዞ ትግራይ መግባት ኤሊሊ ሆቴል እንደ መግባት ቀላል አይደለም በሚል አንዳንዶችም ትችት ሰንዝረውበታል። ይህንን በሚመለከት ዝርዝር መረጃ አለን፣ ታደምጡታላችሁ። በሌላኛው መረጃችን የአማራ ፋኖ ብሔራዊ ንቅናቄ ያቀረበውን የምህረት አዋጅ የተቀበሉ 14 የሚሊሻና የአድማ ብተና አባላት ከነሙሉ ትጥቃቸው ፋኖን ተቀላቀሉ። የምህረት አዋጁን የተቀበሉት የአገዛዙ ወታደሮች በተሳሳተ መንገድ ከጨፍጫፊው ስርዓት ጋር ተሰልፈን ህዝባችንን ስንገድል፣ ስናፈናቅል፣ ስናሰቃይ በመቆየታችን ተጸጽተናል ያሉ ሲሆን አሁን ላይ ግን ለህዝባችን ውድ ህይወታችንን ለመገበር ጭምር ለመካስ ተዘጋጅተናል ብለዋል። ከ14ቱ የሚሊሻና የአድማ ብተና አባላት በተጨማሪ በርካታ የመከላከያ ሰራዊት አባላትም ፋኖን መቀላቀላቸውን ቀጥለዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ከትላንት በስቲያ ምሽት ጀምሮ በአጣየ ዙሪያ የተከፈተ ወረራ ዛሬም ተባብሶ መቀጠሉ ተሰምቷል። መነሻቸውን ከልዩ ዞን ያደረጉ ታጣቂዎች በመከላከያ ሰራዊት የከባድ መሳሪያ ሽፋን ታግዘው በኤፍራታና ግድም ወረዳ አርሶ አምባና ዘንቦ ቀበሌዎች ላይ የጀመሩት አውዳሚ ጥቃት ዛሬም ተባብሶ ወደ ሌሎች ቀጠናዎች ተስፋፍቶ ማደሩ ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን የዛሬ የካቲት 14 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ።